በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የዚህ ፕሮግራም የአባታችን የአባ ገብረ ማርያም መንፈሳዊ የሕክምና አገልግሎት ተሳትፋችሁ በውጤቱ ረክታችሁ ደስተኛ ሆናችሁ ኑሯችሁን በሰላም የምትኖሩም አገልግሎቱን እየተሳተፋችሁም ያላችሁ እህት ወንድሞቼ መልእክቱ ለእናንተ ይሁን። የአባታችን የአባ ገብረ ማርያም መልእክት ከዚህ ቀጥሎ አሰማለሁ። እነሆ አባታችን ማንም ያልተናገረላቸው በምድር ላይ እግዚአብሔር ከሰጣቸው ጸጋ በላይ ለተራቡ ለተጠሙ እያጠጡ እያበሉ የሚኖሩ እንዲነገርላቸው የማይፈልጉ ትልቅ አባት ናቸው። ከአሁን በፊት ሲደረግ ስለነበረው ይህ የቴክኖሎጂው ዓለም በቴክኖሎጂ እየተቀረጸ ቪዲዮ ሳይለቀቅ ላለፉት ዓመታት እግዚአብሔር እጃቸው ላይ ያስቀመጠውን ሳንቲም ይዘው በመውጣት ለተራቡና ለተጠሙ እንዲሁም በመንገድ ላይ አጋጣሚ እግዚአብሔር ለከሰተላቸው ሰው እግዚአብሔር የፈቀደላቸውን በመስጠት የቆዩ ሲሆን አሁን ላይ ደግሞ በቴክኖሎጂ ለሚያምን ሕዝብ ይህ መተላለፍ ስላለበት አንደኛ አሁን ላይ የሀገራችን ያለችበት ጊዜና ዘመን ከትላንትናው የበለጠ የተራብንበት ከትላንትናው የበለጠ የተጠማንበት ጊዜ ስለሆነ ማብላት ማጠጣት አለብኝ ብለው ሀሳባቸውን ይዘው ተነስተዋል። እነሆ መልእክታቸው እንዲህ ይላል። እግዚአብሔር በወደደና በፈቀደ መልኩ እኔን በሕይወት ምድር ላይ እንድኖርና ጸጋውን ሰጥቶ የሰዎችን እንዳገለግል እስካደረገኝ ድረስ ወር በገባ በ14 እንዲሁም ወር በገባ በ24 በተከታታይ ሳይቋረጡ ለተራቡና ለተጠሙ እንድናበላና እንድናጠጣ እግዚአብሔር ወዶና ፈቅዶ አገልግሎቱ እንዲፈጸም እኔ አሁን ላይ ይህንን ነገር መጀመር አለብኝ ብዬ ስላሰብኩ መልእክቴን ለእናንተ ማስተላለፍ አለብኝ ብዬ አስቤያለሁ ይላሉ። ስለዚህ ለእኔ እግዚአብሔር በሰጠኝ መልኩ ያሉትን ነገሮች እግዚአብሔር እጄ ላይ ባለው ነገር ማድረግ ያለብኝን አደርጋለሁ። ነገር ግን ከአንድ ብርቱ ሁለት ደካማ ይሻላል እንደሚባለው ስለዚህ በእነዚህ ሁለት የወርሃዊ በዓሎች ቀን ሳይቋረጥ ለተራቡና ለተጠሙ እንድናጠጣ እንዲሁም ደግሞ ማብላት እንድንችል እዚህ ፕሮግራም ላይ የተሳተፋችሁም ሆነ ያልተሳተፋችሁ አሁን የዓለማችን ሕዝብ ከሚኖረው ዝቅተኛ ኑሮ የበለጠ መኖር የቻላችሁ ያላችሁና መኖር የምትችሉ ሰዎች አብረን አንድ ላይ ሆነን የተራቡና የተጠሙት ወንድሞችን እንድናበላ ስል መልእክቴን አስተላልፋለሁ ይላሉ። የተቻላችሁ በተቻላችሁት መልኩ የሚበላውም ሆነ እህሉንም በማምጣት የሚጠጣውንም ሆነ የሆነ ነገር ሁለት ልብስ ያለውም አንዱን ይስጥ ለሚል ነውና ሁለት የእግር ጫማ ያለው ለሌለው አንዱን ይስጥ ይላልና ፈጣሪ ይህንን ማድረግ አለብን የምትሉትን ሁሉ ከቁሳቁስ ጀምሮ የሚበሉትንም የሚጠጡትን እንጀራውንም ምኑንም በማገዝ እግዚአብሔር በወደደላችሁ በፈቀደላችሁ መልኩ በየቤታችን ትርፍ አልባሳቶችም ያሉ ቢኖሩ ይዛችሁ እየመጣችሁ በዚህ ወር በገባ በ14 እና ወር በገባ በ24 ረገዳሬት በረከታቸውንም እንድንሳተፍ አገልግሎቱን ወደፊት እንዲቀጥል እንድናደርግና አብራችሁ መጣችሁ እንድንሳተፍ ስል መልእክቴን አስተላልፋለሁ ይላሉ። የአባታችን የአባ ገብረ ማርያም መንፈሳዊ የሕክምና አገልግሎት የሆናችሁ ልጆች በሙሉ እግዚአብሔር የሚወደን ከትላንቱ ኃጢአታችን ፍጹምም ነጻም የሚያደርገንና አንድም ንስሐ በመግባት ሲሆን ሁለትም የበረከት ስራ በመስራት ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በምንሄድበት ጊዜ አምስተኛው ሰማይ ድረስ ወርጄ የባህር እሳትን በደረት ያቅፍ ያሻግረዋለሁ ነው ያለውና ቸሩ መድኃኔዓለም ግን ኢየሱስ ክርስቶስ ይህንን የእሳት ዘመን በደረቱ እቅፍ ድግፍ አድርጎ እንዲያሻግረን እነዚህን መልካም የበረከት ስራዎች እንድንሰራ ስል መልእክቴን አስተላልፋለሁ። ስለዚህ ይህ መልእክት የደረሳችሁ ልጆች፣ እህቶች፣ ወንድሞቼ በሙሉ ያላችሁ መርዳት በምትችሉት አቅም በሙሉ የሌላችሁ ደግሞ በሀሳብ መጣችሁ በማገዝም መስተንግዶ ስራ በመስራትም ምግቡን በመስራትም ቢሆን እንድንሳተፍ በረከቱንም እንድንወርስ ያለውን ነገር ከበረከቱም እንድንሳተፍ እንድታግዙኝም ስል መልእክቴን አስተላልፋለሁ ይላሉ። ይህ የአባታችን የአባ ገብረ ማርያም ከሳቸው አንደበት የተጻፈው በንግግር ተቀርጾ ወደ እናንተ የተላከው መልእክታቸው ነው። የደረሳችሁ ሁሉ ቸሩ መድኃኔዓለም ግን ኢየሱስ ክርስቶስ በሀሳቡ ላይ ረድኤት በረከቱን አሳርፎ እናንተ መልካም እንድትሰሩ እግዚአብሔር ይፍቀድ። አሜን።